ሰላም ሰላም፣ ጤና ይስጥልን ውድ የተወደዳችሁ የተከበራችሁ እንዴት ናችሁ? ሰላማችሁ ብዝት ይበል። እንኳን ሰላም መጣችሁ። ዛሬ በድጋሚ ይዤላችሁ የመጣሁት ለፊታችን በጣም አሪፍ የሆነ መታጠቢያ ክሊነርስ ነው ማለት ነው። ከአሁን በፊት ሰርቼበታለሁ እና በጣም ጥቋቁር ነገሮችን ለማስወገድ በጣም ምርጥና አንደኛ ክሊነር ነው ማለት ነው። ለማጽዳት በጣም ፊታችን ላይ ጥቋቁር ነገሮች በተለያዩ ነገሮች በብጉር በተለያዩ ነገሮች ጥቁር ላለባችሁ በጣም አሪፍ ለብጉር ማለት ነው። እንዲሁም አዲስ ብጉር እንዳይፈጠር ያደርጋል ማለት ነው። አሁን ፊታችሁ ላይ በጣም በብጉር ለተቸገራችሁ በጣም አሪፍ ነው ማለት ነው። አንዳንድ ሰው ብጉር በጣም ፊታችን ላይ በተለያዩ በአቧራ ወዛም ነገር ካለ ፊታችን ላይ የተቀባችሁት ነገር አቧራ የመሳብ እንትን ካለው አንዳንድ ሰዎች አቧራ እንትን ሲላቸው ብጉርም እንትን ይላል ማለት ነው፣ ከአቧራም የተነሳ ማለት ነው። እንዲሁም ሆርሞን ይፈጠራል ማለት ነውና ይህ ሳሙና እንዳይፈጠር ያደርጋል ማለት ነው። ብጉር ፊታችሁ ላይ እየወጣ ካስቸገራችሁ ልክ በዚህ መታጠብ ስትጀምሩ ብጉር ያቆማል ማለት ነው። ፊታችሁ ላይ አዳዲስ ብጉሮች እንዳይወጣ ያደርጋል ማለት ነው እና በጣም አሪፍ ነው። ኦሪጂናሉን መሆን አለበት ማለት ነው። ይህ ሁለት አይነት ስላለው ማለት ነው። ኦሪጂናሉ ካልሆነ ጥቅም የለውም ማለት ነው። ስለዚህ ሁለት አይነት አላቸው። ኦሪጂናሉ እዚህ ጋር የምትለዩት ጽሁፎቹ ይሄ እንዳለ እንትኑ ማለት ነው። ደብዛዛ አይደለም፣ ፌኩ ደብዛዛ ነው ማለት ነው። ይሄ እንደዚህ ጽሁፎቹና እንትን የምትሉት እንትን ነው፣ በጣም ደብዛዛ ነው ማለት ነው። እና ደግሞ መክፈቻው ጋር ያስታውቃል ማለት ነው። ከታች እዚህ ጋር ያስታውቃል ማለት ነው፣ መክፈቻው ጋር ማለት ነው። ሌላው የምታውቁበት ጽሁፎቹ ደብዛዛ ናቸው ማለት ነው። ፌኩ ኦሪጂናሉ ከሆነ እንደዚህ ሰማያዊ ጽሁፉ በደማቅ ነው የሚታያችሁ ማለት ነው። በሱ ነው አንደኛ የምታውቁት። እና ከታች ክዳኑ ላይ እና ከዚህ ጋር ጠርዙ ላይ እንትን ትሉታላችሁ ታይታላችሁ ማለት ነው። ዋናው ግን በጽሁፉ መለየት ትችላላችሁ ማለት ነው። በቀለሙ እንደዚህ መለየት እንችላለን ኦሪጂናል እና ፌኩን ማለት ነው። እዚህ ጋር 4% የምትለዋ ማለት ነው። በእርግጥ ፌኩም እንደዛ አለ፣ ግን የምትለዩበት በዚህ በጽሁፉ እንትን ነው ማለት ነው። ደብዛዛ ከሆነ ፌክ ነው ማለት ነው። ይሄኛው ደማቁ ኦሪጂናል ነው ማለት ነው። እና እዚህ ጋር ከላይ የምታዩት ክዳኑ ጋር ማለት ነው፣ ከታች የምትለዩበት እዛ ላይ ነው ማለት ነው። ሁለት እንትን አለው ማለት ነው። ክዳኑ ጋር ሰፋፊ ነው እንትኑ፣ ይሄ ምንድነው ላይን ያለው ሰፋፊ ነው ማለት ነው። በሱ መለየት ይቻላል ማለት ነው። እና በጣም ቆንጆ ነው። ፊታችን ላይ ነጠብጣቦችን ቶሎ ለማጥፋት ይጠቅመናል ማለት ነው። ግን የምንጠቀመው ሁል ጊዜ ቋሚ ለፊታችን መታጠቢያ አድርገን አይደለም የምንጠቀመው ማለት ነው። ብጉራችሁ እስኪጠፋ ድረስ ማለት ነው። የብጉር ጠባሳ እስኪጠፋ ድረስ ትታጠበበታላችሁ። ከዛ በኋላ ማቆም አለባችሁ ማለት ነው። ሁል ጊዜ የምትጠቀሙበት ሳይሆን ለብጉር ማጥፊያ እና አዳዲስ ብጉር እንዳይመጣ ያደርጋል ማለት ነው። 100% አዲስ ብጉር አያመጣም። ብጉርም እየወጣባችሁ ነው፣ ጠብጣብ ጥቁር ያለባችሁ ሞክሩት እና ብጉር ሁል ጊዜ የሚወጣባችሁ በተለያየ ዛሬ አንድ ወይ ደግሞ ከ3 ቀን በኋላ እንደዛ 2 3 እያለ የሚወጣ ከሆነ ፊት ላይ ያንን ያጠፋል ማለት ነው። ምንም ብጉር እንዳይወጣ ያደርጋል። የዚህ ክሬምም በጣም አሪፍ ነው። በነገራችን ላይ ክሬሙ ሁሉ ጊዜ የምትጠቀሙት ይሄ ለፊት ለማለስለስ
በጣም አሪፍ ነው። የራሱ ክሬም ቢሆን ደግሞ በጣም ሞር አሪፍ ነው ማለት ነው። በዚህ ታጥባችሁ የራሱን ክሬም ማታ ማታ ብትጠቀሙት ማለት ነው። ክሬሙ ኦልሬዲ ሁል ጊዜ የምንጠቀመው ነው ማለት ነው። እንደዚህ ትንሽ ጊዜ ተጠቅመን የምናቆመው አይደለም። ይሄ ግን ሳሙናው የፊታችንን ጥቋቁር ነጠብጣብ ካጠፋልን በኋላ አንጠቀመውም፣ አንቀጥልበትም ማለት ነው። ምክንያቱም ለማጥፋት ስለተዘጋጀ ማለት ነው። ሁል ጊዜ የምንታጠበት ሳይሆን ብጉሩ ከጠፋ በኋላ የምናቆመው ነው ማለት ነው። ግን ክሬሙ ሁል ጊዜ ብንጠቀመው መልካም ነው ማለት ነው። የራሱ ክሬም የዚህ ክሬም በጣም ቆንጆ ነው፣ ለፊት ተስማሚና ለማለስለስ በጣም ፊታችን አሪፍ አንጸባራቂ በጣም ቆንጆ የሚያደርግ ክሬም ነው የዚህ ክሬም ማለት ነው። ተመሳሳዩን ክሬም ገዝታችሁ ብትጠቀሙት ሁል ጊዜ ማታ ማታ ማለት ነው አሪፍ ነው። ነገር ግን ክሊነርስ መታጠቢያውን ብጉሩ እስከሚጠፋ ድረስ ነው መጠቀም ያለብን ማለት ነው። ይሄንን መዘንጋት የለብንም። ብጉር ከጠፋ በኋላ ሌላ የምንጠቀማቸውን ሳሙናዎች መጠቀም እንችላለን ማለት ነው። ሶ ይሄንን ይመስላል። ሀሳብ አስተያየት ካላችሁ መስጠት ይቻላል። በጣም ትጠቀሙበታላችሁ ብዬ አስባለሁ። አላርጂክ የማይስማማችሁ ከሆነ ያው መጠቀም አይኖርባችሁ ማለት ነው። ማንኛውም ሳሙናም ሆነ ክሬም የማይስማማን ከሆነ የማቃጠል ስሜት ይኖረዋል ማለት ነው። ፊታችሁ ላይ የማቃጠል ልክ ስትታጠቡት የማሳከክ የማቃጠል ነገር ካለ ወዲያውኑ ማቆም ነው ያለብን ማለት ነው። ይሄ ብቻ ሳይሆን ማንኛውም ክሬምም መታጠቢያም የሁላችንም የተለያየ ለድራይ ስኪን፣ ሴንሲቲቭ ስኪን፣ ኖርማል ስኪን የተለያየ እንትን ስላለው ይሄ ለሁሉም ነው። ግን አንዳንድ ጊዜ ፊታችን ላይ የማይስማማን ሳሙናዎች፣ ክሬሞች ስላሉ ማለት ነው ያው ምልክት ይሰጣሉ። ስትጠቀሙት ያሳክካል ወይ ደግሞ ያቃጥላል ማለት ነው። እንደዛ አይነት ባህሪ ካሳየ ያው ምንም ማድረግ አይቻልም፣ ማቆም ነው ያለብን ማለት ነው። ክሬም ከሆነ መጀመሪያ እጃችን ላይ መሞከር ይኖርብናል ማለት ነው። ወላ 5 ደቂቃ ምናምን እጃችን ላይ ተቀብተን ይስማማል። እጃችን ላይ ምንም ማሳከክ፣ ማበጥ፣ ማቃጠል ነገር ከሌለው ፊታችንን መቀባት እንችላለን ማለት ነው። ሶ ይሄንንም መሞከር እንችላለን። በእጃችሁ ላይ መሞከር ትችላላችሁ። በተለያዩ ነገር ለተጎዳባችሁ ፊታችሁ ላይ ነጠብጣብ ላለባችሁ ምርጥ አይዲያ፣ ምርጥ መታጠቢያ ነው ማለት ነው። ውዶች ሰላማችሁ በያላችሁበት ይብዛ። ስለነበረን ቆይታ አመሰግናለሁ። በድጋሚ ሰላም ጤና ይስጥልን። ቻው ቻው። መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ። እናመሰግናለን። ይሄን ይመስላል ማለት ነው። በቀጣይ እስከምንገናኝ መልካም ቆይታ